ለአማራ መሪዎችና አጃቢዎች ሽለላውን ይብቃ። የአማራ መሪዎችና አጃቢዎች እስካሁን የጠፋው ወጣት ለአማራ ሕዝብ ነግራችሁታል? ምን ስላለው ነው ከቤንሻንጉል ጉሙዝ ያጣላችሁት? ምን ስላለው ነው ከአፋር ያጣላችሁት? ምን ስላለው ነው ከትግራይ ሕዝብ ደም ያቃባችሁት? ምን ስላለው ነው ከኦሮሚያ ጋር የምታዋጉት? በዚህ ጦርነት ውስጥ ስንት ነው ቤተሰብ ያጣ? መኖሪያ ቤቱ የተቃጠለበት፣ የሚሄድበት የሚያርፍበት ያቃተው ምን ያህል ሰው ነው ያለቀው? በዚህ ሁሉ ፉኮራና ሽለላችሁ ያለቀው ወጣት ለሕዝቡ ነግራችሁታልን? የአማራ ሕዝብ ምን አለውና ነው አውሮ ተከብሮ ይኖርበት ከነበረ ሕዝብ አጣልታችሁ በአንድ በኩል ቀይ ባህር ምላሽ ነው እያላችሁ በሌላ በኩል ከኤርትራ ጋር መለያየት የለብንም አብረን ነው እያላችሁ ለምስኪኑ ሕዝብ መቀመቅ የምትከቱት? እናንተ የአማራ መሪዎች ደህና ጉርሻ የሚከፈላችሁ ልሂቃንን ባዮች፣ የእስስት አማካሪዎችና ሚዲያዎች ክፍያው አነሰ ያለ ቢሆን የምታገኙት መደለያ ያነሰ ቢሆን የእውነቱ ከአማራ ሕዝብ ጎን ትቆሙ ነበር። የአማራ ሕዝብ የኛ ነው ብላችሁ ለመናገር ሞራል ይኖራችሁ ነበር ይሆን? በሉ እንጂ መልሱ። እናንተ የሃይማኖት መሪዎች ነን ባዮች ፖለቲካውን እየዘባረቃችሁ በጎቻችሁ የምታስጨርሱ የእውነት ሃይማኖት ያጣላልን? እናንተ የምትመሩት ሃይማኖታዊ ፖለቲካ አይደለምን? በጎቻችሁ ለምን ዓላማ ነው ያለቁት? አብያተ እምነታችሁ ለምን ዓላማ ነው እንዲቃጠል የፈቀዳችሁ? ለምንድነው ሃይማኖት መሪዎች ምእመናንን እንዲያልቁ የፈቀዳችሁ? ለምንድነው መተሳሰብን ይቅር ባይነትን ከማስተማር ይልቅ ልዩነትን፣ ቂም በቀልን፣ መተላለቅን ያስቀደማችሁት? በሉ እስኪ መልሱ። ነገ መግቢያችሁ የት ይሆን? አዎ እናንተ የፉኮራና ሽለላ አጃቢዎች የሆናችሁ ተማርን ሚዲያ አለን የምትሉ ሁላ በጦርነቱ ነበራችሁ ወይስ እሳቱን አቃጥላችሁ ከኋላ ሆናችሁ ግፋ በለው ስትሉ ነበረ? ያስገባችሁት ወጣት አልተመለሰም። እናንተ ግን አላችሁ። እንዴት ነው ኑሮውን? ተመቻችሁ? አዎ እንደ ተመቻችሁ ግልጽ ነው። ባይመቻችሁማ አሁንም ሰላም ይቅር ባይነትን ትታችሁ ከሻዕቢያ ጋር አብራችሁ ሰልጣኝና አሰልጣኝ ሆናችሁ አሁንም በማዶ ሆናችሁ ልታቃጥሉት እንደ ልማዳችሁ ግፋ በለው እያላችሁ ወጣቱ ለተፈጠረለት ዓላማ እንዳይሆን እያደረጋችሁት ነው። የሕዝቡ ወዳጅ ማን ነው? የአማራ ሕዝብ ወዳጅ ማን ነው? በአገሩ ውስጥ ማን ነው? ማን ቀረው ያላጣላችሁበት? እናንተ ስታልፉ ወይም አልሳካ ብሏችሁ ጥጋችሁ ስትይዙ አይዞ የሚለው ጎረቤት አስቀምጣችሁለታል? የለም። ዙሪያው ሁሉ በእሾህ አጥራችሁ ነው። ከዛ ከማይገናኝበት ከሻዕቢያ ጋር እያላችሁ የህልም እንጀራ የምታበሉት። ኧረ ተው ይቅርባችሁ። በዚህም በዛም አጣልታችሁ ጭራሹኑ እንዲያልቅ አታድርጉት። ኧረ ተው 1000 ጊዜ ተው። ህዝቡ ረዳት የሌለው
ወጣት የሌለው እንዳታስቀሩት። ጦርነት የኳስ ጨዋታ መሰላችሁ እንዴ? በአገሪቱ ጉድ እየታየ ነው። የአማራ ክልል ጉድ ደግሞ ብሶበታል። አዎ ትናንት በግፋ በለው ስንት አልቀዋል። አሁንም ሌላ ወደ ልቡ መመለስ ጀምር ግፋ በለው ቀጥለውበታል። ተው እንበላቸው። ህዝቡ ዙሪያውን በእሾህ አጥረው ሊያስጨርሱት ነው። እረ ሰው ያለ ሰሚ ከተገኘም እረ መንግስት ያለ እንበል። ህዝብ ካለቀ ወጣት አልባ ከቀረ ምን ዋጋ አለው? ህይወት አይተካ። እኔ ተናግሬያለሁ። ለሚመጣው አደጋ ተጠያቂ አይደለሁም። ከደሙ ንጹሕ ነኝ እንደ ጲላጦስ። ይመለከተናል የምትሉ የተቻላችሁን አድርጉ። በዚህም በዛም ህዝቡን ማወክ፣ ወጣቱን ማስጨረስ ልክ አይደለም። በመሬትም በሰማይም እረፍት የለውም። መርተህ ሂደህ አስጨርሰህ መመለስ ጀግንነት አያሳይም። ፉኮራና ሽለላ በጦርነት ድል አያመጣም። ከዘመኑም የሚያስገድ አይደለም። እረ ተው የአገሬ ሰዎች፣ ምነው ልባም ጠፋ? ከአገውና ከቅማንትም ሳይቀር አጣልተውታል። ትግራይ አገር ብትሆን የቀረውን ቀርቶ የአማራ ህዝብ የትግራይ ህዝብ ጎረቤት ህዝብ ሆኖ መኖሩን አይቀርም። እመኑኝ፣ ያ ሁሉ ሽለላና ቀረርቶ ያልፋል። ያ ሁሉ ግፋ በለው ያጠፋውን አጥፍቶ ያልፋል። ህዝቡ ግን ቀጣይ ነው። ጎረቤት ሆኖ መኖሩ አይቀርም። እናንተ ደግሞ ባጠፋችሁት ልክ የታሪክ አተላ ትሆናላችሁ። እኔ ብያለሁ፣ ከደሙ ንጹሕ ነኝ፣ ግዴታዬን ተዋጥቻለሁ። እናንተም ሽለላችሁ ትታችሁ ከማይጨበት ህልማችሁ ውጡ። ያለቀ ህይወት አይመለስም። በኋላው የቀረውን ሰላም እንዲያገኝ አርፎ እንዲኖር መካስ ነው። የአማራ መሪዎችና አጃቢዎች ልብ ያለው ያስተውል፣ ጆሮ ያለው ይስማ ነው ነገሩ። እኔ ብያለሁ፣ ከደሙ ንጹሕ ነኝ፣ ግዴታዬን ተዋጥቻለሁ። እኔ ከደሙ ንጹሕ ነኝ፣ ግዴታዬን ተዋጥቻለሁ። የአማራ መሪዎችና አጃቢዎች ወደ ልባችሁ ተመለሱ።